አዎ ይሄንን አፕሊኬሽንን ተጠቅማችሁ ገንዘብ መስራት ትችላላችሁ። እዚህ አፕሊኬሽን ገንዘብ መስራት የምትችሉባቸው መንገዶች ደግሞ 3 መንገዶች አሉ። የመጀመሪያውና ዋንኛው ብዙ ገንዘብ መስራት የምትችሉበት መንገድ ጓደኞቻችሁን ኢንቫይት በምታደርጉበት ሰዓት ነው። አንድ ጓደኛችሁን ኢንቫይት በምታደርጉበት ሰዓት ላይ 0.1 MEC ይሰጣችኋል። አንድ MEC አሁን ባለው ዋጋ ከ6 እስከ $7 ድረስ መሸጥ ትችላላችሁ። ኢንቫይት ለማድረግ ደግሞ ማድረግ የሚጠበቅባችሁ በመጀመሪያ ደረጃ አፕሊኬሽኑን ዳውንሎድ አድርጋችሁ ከፕሌይ ስቶር ኦር ደግሞ ከአፕ ስቶር ላይ በመቀጠል በትክክለኛ መንገድ ሬጂስተር ታደርጋላችሁ። ሬጂስተር ለማድረግ ደግሞ ቪዲዮ ለቅቄላችኋለሁ እየተመለከታችሁ ምንም ስቴፕ ሳትስቱ ሬጂስተር ማድረግ ይኖርባችኋል። ሬጂስተር አድርጋችሁ ከጨረሳችሁ በኋላ ደግሞ ቬሪፋይ ታደርጋላችሁ ናሽናል አይዲያችሁን ተጠቅማችሁ ማለት ነው። ቬሪፊኬሽን ፕሮሰስ የሚወስደው ደግሞ ከ12 እስከ 24 ሰዓት ነው። በዛ ውስጥ እንግዲህ ቬሪፊኬሽን ኮምፕሊትድ ካለ በኋላ ኢንቪቴሽን ኮዳችሁን ይሰጣችኋል። ጓደኞቻችሁን ኢንቫይት የምታደርጉበትን ሊንክ ደግሞ የምታገኙበት ቦታ እዚች ጋር እንደምትመለከቷት ኢንቫይት ኤንድ እርን የምትላለች እሷኛውን በምትጫኑበት ሰዓት ኢንቪቴሽን ኮዳችሁን ይሰጣችኋል። ያንንም እንግዲህ ሌሎች ጓደኞቻችሁ አፕሊኬሽኑን በሚያወርዱበት ሰዓት ላይ ተጠቅመው ሬጂስተር በሚያደርጉበት ሰዓት ላይ ቬሪፊኬሽን ልክ እንደጨረሱ ወደ እናንተ 0.1 MEC ይገባላችኋል ማለት ነው። በመቀጠል ደግሞ ዴሊ ቼክ በማድረግ ነው። ዴሊ ቼክ የምታደርጉት ደግሞ እዛው ጋር ጽሁፉ ከታች አለ፣ እናንተ በላው ላይ መጻፍ ነው የሚጠበቅባችሁ። በሶስተኛ ደረጃ ደግሞ አፕሊኬሽኑን ዳውንሎድ አድርጋችሁ ሬጂስተር አድርጋችሁ ቬሪፋይ ካደረጋችሁ በኋላ በራሱ የሚሰጣችሁ 1 MEC አለ። ያንንም እንግዲህ ሁሉንም ዊዝድሮ ማድረግ አትችሉ ማለትም ስቴክ ነው የሚሆነው። ስቴክ የተደረገውን ማውጣት ባትችሉ እንኳን እርን የሚያደርገውን ገብታችሁ ክሌም ማድረግ ትችላላችሁ። ያንንም እንዴት ማድረግ እንደምትችሉ ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ፣ ገብታችሁ ቪዲዮን መመልከት ትችላላችሁ። ከዚህ በተጨማሪ ግዴታ አፕሊኬሽኑ ላይ ሬጂስተር ስታደርጉ ኢንቪቴሽን ኮድ ይጠይቃችኋል። እሱንም ለማለፍ ይህንን ኮድን በማስገባት ሬጂስተር ማድረግ ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ፎሎ ላይክ ማድረጋችሁን እንዳትረሱ።